ዕብራውያን መጽሐፍ ምዕራፍ 5 በጌታ በኢየሱስ ስም አነባለሁ። ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና እርሱ ራሱም ደግሞ ድካምን ስለሚለብስ ላልተማሩትና ለሚሰቱት ሊራራላቸው ይችላል። በዚህም ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው። እንደዚሁም በሌላ ስፍራ ደግሞ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ይላል። ሁላችሁ እንደምታውቁት ቤተክርስቲያን በዚህ ምድር ከኖረችበት ጊዜ ጀምሮ ለትውልድ ሁሉ ሲሰበክ የኖረ ሲወራ የኖረ ስንማረው የነበረ በጣም ትልቅ አካል አለ። ያም አካል የቤተ ክርስቲያን መሰረት የሆነው መሰረቷ ብቻ ሳይሆን የመጋጠሚያ ድንጋይዋ የሆነው ያም ብቻ ሳይሆን የራስ ጉልላቷ የሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። አማኞች የሆንን ሁላችን ደግሞ የጌታ ኢየሱስ ክርስቶስን ማንነት እጅግ አድርገን ልንማረው ያስፈልጋል። ያም ደግሞ ሁላችሁ እንደምታውቁት አስተምህሮ ክርስቶስ ወይንም ትምህርተ ክርስቶስ የሚባለው እውነት ሁሉ አማኝ በሚገርም ሐሳብ ውስጥ ሆኖ ሊረዳው ሊገነዘበው የሚገባ የእግዚአብሔር ዓለም እውነት ነው። የማይሻር አንድና የነብል የሆነ የማይሻር የእግዚአብሔር ዓለም እውነት ኢየሱስ ክርስቶስ ይባላል። ወንድሞቼ አስተምህሮ ክርስቶስ ከሚነግረን እውነት መካከል የመጀመሪያው ኢየሱስ ክርስቶስ ለሰው ልጆች የከፈለውን ክፍያ ያደረገውን ድርጊት የሚያስተምረን ሲሆን በዚህ በከፈለው ክፍያና ባደረገው ድርጊት ደግሞ የእርሱ ማንነት ተገልጦ የሚታይ ጉዳይ። ስለዚህ ኢየሱስ ክርስቶስ ማን ነው ብለን ስናጠና ከተወለደበት ጊዜ ብቻ የምንጀምር ወይንም ደግሞ ከእስራኤል መንደር ከናዝሬት መንደር ብቻ የምንጀምር ሰዎች ሳንሆን ከሰራው ከመስቀል ስራ ማንነቱ ራሱ እጅግ ተገልጦ የሚታይ አምላክ። ክብር ለኢየሱስ ይሁን። ይሄ ጌታ የኛ ጌታ ሃሌሉያ። አሁን በደንብ አድርጋችሁ ስሙኝ የተወደዳችሁ። ዛሬ የምንማረው ይሄ ኢየሱስ ክርስቶስ ያደረገልን ድርጊት ከሰራልን ስራ አንጻር እርሱ ማን እንደሆነ ትንሽ ጊዜ ወስደን እንማማራለን። መጽሐፍ ቅዱሳችን ኢየሱስ ክርስቶስ ለሰው ልጆች ከከፈለው ክፍያ አንጻር ማንነቱን ሲነግረን አንዱ ማንነቱ ሊቀ ካህናት እንደሆነ ነው የሚነግረን። ኢየሱስ ማን ነው? ሊቀ ካህናት ነው። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ክርስቶስን ሊቀ ካህንነት ዛሬ እንማራለን። ሊቀ ካህንነትን ወይንም የክህነት ጉዳይ ስናነሳ ክህነት የሚባለው ሊቀ ካህን የሚባለው መስዋዕት የሚባለው ጉዳይ ለምን አስፈለገ ብለን ካልን አንደኛ የሰው ልጅ እንዴት ባለ ርቀት ከእግዚአብሔር እንደራቀ የሚናገር ሲሆን ሁለተኛው ደግሞ እግዚአብሔር አምላክ ምን ያህል የሰው ልጅን ለመቅረብ ያለውን ፍላጎት ይነግረናል። ለክህነት አገልግሎት የመስዋዕት አገልግሎት የሚተርክልን የሚያወራልን የእግዚአብሔርን ዘላለማዊ የሆነ ፍቅርና የሰው ከእግዚአብሔር ርቆ የመሄድን ጉዳይ ነው የሚያወራ። አዳም ከእግዚአብሔር ከተለየበት ጊዜ ጀምሮ አዳም ወደ እግዚአብሔር መግባት እንዳይችል ታውቃላችሁ። እግዚአብሔር ግን ወደ እሱ መግባት የሚችልበትን ሌላ መንገድ አዘጋጀ። ያም መስዋዕት ይባላል። የሚሰዋ ሰው በሙሉ ደግሞ ስም አለው። ያ ስም ካህናት፣ ሊቀ ካህናት በሚል መጽሐፍ ቅዱሳችን ላይ ተቀምጦ ታዩታላችሁ። ሊቀ ካህናት ምንድነው ብለን ስንረዳ ወይንም ስንማማር አንዳንድ ነገሮችን ማንሳት እጅግ በጣም አስፈላጊ ነው። እንደው ጎንበስ በሉና እንደገና የእግዚአብሔርን ቃል እዚሁ ምዕራፍ 5 ላይ ዕብራውያን መጽሐፍ ምዕራፍ 5 ላይ ቁጥር 1 ላይ
ምን ብሎ ነው የሚጀምረው? ሊቀ ካህናት ሁሉ ስለምን? ስለ ኃጢአት መባንና መስዋዕት ሊያቀርብ ከምን? ከሰው ተመርጦ በማለት ይጀምራል። ስለዚህ ሊቀ ካህናት የመጀመሪያው ተግባሩ ወይንም የመጀመሪያው ጉዳይ የሚከናወነው እንደዚህ ነው። እንዴት? ከሰው መካከል የሚመረጥ ሰው ነው። ሊቀ ካህናት ከሰው መካከል የሚመረጥ ሰው ነው። ወንድምቶቼ ይኸውላችሁ፣ ከሰው መካከል የሚመረጥ ሰው ነው ብለን ስንል ሰውየው ላይ ሊኖሩ የሚያስፈልጉ ጉዳዮች አሉ። የመጀመሪያው እንደ ብሉይ ኪዳን ስርዓት ስንሄድ የመጀመሪያው የሌዊ ወገን የአሮን ቤተሰብ መሆን አለበት ሊቀ ካህናት። አንድ አትሉኝም? ሁለተኛ ነገር ደግሞ እንደዚህ ነው። የሌዊ ወገን መሆን ብቻ ሳይሆን ሁለተኛው ነውር የሌለበት ሰው መሆን አለበት። ነውር የሌለበት ሰው ወይንም ደግሞ የሚያጸይፍ ነገር የሌለበት ሰው መሆን አለበት። እሱ ብቻ አይደለም። ወደ ተክለ ሰውነቱ እንኳን ስንመጣ ምንም አይነት ተክለ ሰውነቱ ላይ እንከን የሚባል ነገር፣ ጠባሳ የሚባል ቁስል የሚባል ይሄ መጽሐፍ የእግዚአብሔር ቃል በዘሌዋውያን መጽሐፍ ምዕራፍ 21 ላይ የሚናገረው አለ። ሊቀ ካህናትን ስለ ሊቀ ካህናት ሰውነት ሲናገር እና እዛ ላይ ገብታችሁ እንድታነቡ እኔ ኢንቫይት አደርጋችኋለሁ። በጣም የሚገርማችሁ የሚናገረው በጣም የተለያዩ የሰውነት ግድፈቶችን፣ የቆዳ ቁስሎችን፣ እንደዚህ አይነት ነገሮችን ይናገርና ከነዚህ ነገሮች ሁሉ የጸዳ መሆን አለበት ሊቀ ካህኑ ከየት? ከሰው መካከል ሲመረጥ። እሱም ብቻ አይደለም፣ በቅድስና የኖረ መሆን መቻል አለበት። በጌታ እንደው በደንብ አድርጋችሁ ስሙኝ እናንተ ወንድሞች፣ ቅድስና ያለው ተነካክቶ የማያውቅ ተለይቶ የኖረ መሆን መቻል አለበት። ቅድስና ይሄንን በጣም የሚያስፈልግ ነው። እርሱም ብቻ አይደለም፣ ለእግዚአብሔር የተለየ ወይንም ደግሞ አኖይንትድ የሆነ የተቀባ መሆን መቻል አለበት። እነዚህ ነገሮች የእግዚአብሔር ቃል ዝርዝር አድርጎ ነው በብሉይ ኪዳን የሚያስተምረን። ዘሌዋውያን መጽሐፍ ምዕራፍ 21 ላይ ቅድም እንደነገርኳችሁ ከቁጥር 6 እስከ 8 ድረስ ለእግዚአብሔር የተለየ መሆን ስላለበት ይነግረናል። እንደገና ደግሞ አስፈላጊ የሆነ በሰውነቱ ላይ ያለ ነገር በሙሉ ቁስለት እንደሌለበት ዘሌዋውያን መጽሐፍ ምዕራፍ 21 ላይ እዛው ከ16 ቁጥር ጀምሮ እስከ 21 ድረስ ስታነቡ ታገኙታላችሁ። ስለዚህ ሊቀ ካህናት እንዲመረጥ መጀመሪያ ከሰው መካከል የተለየ መሆን መቻል አለበት። ይታያል፣ አንካሳ መሆን የለበትም። ይታያል፣ ሃፍ ፓራላይዝድ መሆን የለበትም። ይታያል፣ የሆነ ጠባሳ እዚህ ጋር የሆነ ቁስለት እዚህ ጋር እንዲኖርበት አይፈለግም። ከሰው ነው የሚመረጠው። የመጀመሪያ ቅዱስ ቃሉ ነው የሚናገረው፣ ከሰው ተመርጦ ነው የሚለው። ሁለተኛው ምንድነው ብላችሁ ከጠየቃችሁ ስለ ሰው ይሾማል። ሊቀ ካህናት ስለ ሰው ይሾማል። ሉክ እዚሁ የእግዚአብሔር ቃል ላይ በደንብ አድርጋችሁ ተረዱ። ይኸው እንደዚህ ይላል፣ ከሰው ተመርጦ ከዛስ ለእግዚአብሔር በሆነው ነገር ሁሉ ላይ ስለ ሰው ይሾማልና። ይኸውላችሁ ሊቀ ካህናት ከሰው ተመርጦ ስለ ሰው ይሾማል። በሰው ላይ አይደለም የሚሾመው፣ ስለ ሰው ነው የሚሾመው። ምን ማለት ነው ካላችሁኝ፣ ሰዎችን ወክሎ ነው የሚቆመው። ድካም ስላለበት ድካም ያለባቸውን ወክሎ ነው የሚቆመው። ሊቀ ካህናት በሰው ላይ ሳይሆን የሚሾመው ስለ ሰው ነው የሚሾመው። ስለሷ እኔ ያለው ይላል ሊቀ ካህኑ፣ ስለሱ እኔ ያለው ይላል ሊቀ ካህኑ። ሊቀ ካህን ስለ ሰው የተሾመ ነው። ህዝቡ የእግዚአብሔር ስለሆነ ሊቀ ካህኑ ስለ ህዝቡ ነው የሚቆመው። ይህንን ደግሞ በዚሁ በመጽሐፍ ቅዱሳችን በዘጸአት መጽሐፍ ላይ ምዕራፍ 28ን ገብታችሁ ብታነቡት ስለ ሰው ሲሾም ምን አይነት አገልግሎቶች እንዳሉት በደንብ አድርጎ ይነግረናል። ስለ ሰው ነው የሚሾመው። ሁላችሁ እንደምታውቁት ነብይ እግዚአብሔርን ወክሎ ነው የሚያወራው። ነብይ የሰው ልብ አያወራም። በብሉይ ኪዳን ነብይ ስለ ሰው አያወራም። እግዚአብሔር ሆይ ብሎ ስለ ሰው አይናገርም። ነብይ እግዚአብሔር ያለውን ነው የሚናገረው። መጥቶ እግዚአብሔር ተጸይፏል ነው የሚለው ነብይ መጥቶ። እግዚአብሔር አልወደደውም ነው የሚለው ነብይ መጥቶ። ከፊታችሁ ያለውን አጠፋዋለሁ ይላችኋል ነው የሚለው እግዚአብሔርን ወክሎ ሲናገር። ሊቀ ካህናት ግን ሰዎችን ወክሎ ነው ወደ እግዚአብሔር የሚቀርበው። ክብር ለኢየሱስ ይሁን። ሰዎችን ወክሎ ይቀርባል። ሰዎችን ወክሎ ሲቀርብ ዳገ እንደነገርኳችሁ ቅድም የተሾመ መሆን መቻል አለበት። አኖይንትድ የሆነ መሆን መቻል አለበት። ሹመት የሚያወራው በብሉያት ስለ መቀባት ነው፣ ስለ ቅባት ነው። ሉክ የተወደዳችሁ መስዋዕቱ በትክክለኛ ስፍራ እንዲሰዋ
ትክክለኛ ስፍራና ትክክለኛ ሰው ያስፈልገዋል። ትክክለኛ ያልሆነ ሰው በፍጹም መጥቶ መሰዋት የለበትም። ስፍራውም ትክክል ካልሆነ እግዚአብሔር ዘንድ ተቀባይነት ሊኖረው አይችልም። እግዚአብሔር አምላክ በብሉያት እንደምታውቁት በብዙ ተራሮች ላይ ባሸነፉበት የጦርነት አውድማ ላይ ሲያሰዋቸው ትመለከታላችሁ። ቤተ መቅደሱ ከተሰራ በኋላ ግን ሄዶ ተራራ ላይ መሰዋት አይቻልም። ሄዶ የጦር ሜዳ ላይ መሰዋት አይቻልም። ሄዶ የሆነ ድል ያገኘበት ዘር የዘራበት ቦታ ላይ መሰዋት አይቻልም። የት ነው የሚያመጣው? ወደ ቤተ መቅደስ አምጥተው እግዚአብሔር ይገኝበታል ብለው ወደሚሉት ወደዛ ቦታ አምጥተው ነው የሚሰውት። ስለዚህ ይሄንን ሲያደርጉ ስለ ሰው የተሾመ እዛ ጋር ቆሞ ነገሩን ማስፈጸም መቻል አለበት። ፈጠን ብዬ ልሂድላችሁ። የሊቀ ካህንነት ካራክተር ወይ የሊቀ ካህንነት ኳሊፊኬሽን ሶስተኛው ምን እንደሆነ ታውቃላችሁ? ለእግዚአብሔር በሆነው ነገር ሁሉ ላይ የተሾመ ነው። ይሄው እዚሁ ጋር አሁን እንዳነበብኩላችሁ እንደዚህ ብሎ ይናገራል። ለእግዚአብሔር በሆነው ነገር ሁሉ ላይ ምን ይላል? ስለ ሰው ይሾማልን። ለእግዚአብሔር በሆነው ነገር ሁሉ ላይ የተሾመ ነው። ምን ማለት ነው? ምን ማለት ነው? እቺ ነገር በደንብ አድርገን መነጋገር ያስፈልገናል። ስሙኝ። አገልግሎቱ የማን ነው? የእግዚአብሔር። ስርዓቱ የማን ነው? የእግዚአብሔር። መስዋዕቱ የማን ነው? የእግዚአብሔር ነው። ይሄንን ስርዓት ወደ ሰዎች መንደር ያመጣው ማን ነው? እግዚአብሔር። ስለዚህ የሚሰዋው ሰውዬ ለእግዚአብሔር በሆነው መስዋዕት ላይ የተሾመ ነው። ሁሉ የእግዚአብሔር ስለሆነ እዛ ጋር የሚደረገው ነገር የእግዚአብሔር በሆነው ጉዳይ ላይ የተሾመ ሰው ነው ሊቀ ካህናት። ስለዚህ ለእግዚአብሔር በሆነው ነገር ሁሉ ላይ የተሾመ ነው። ስለሆነም እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ምን ይላቸዋል? ሊራራላቸው ይችላል። እቺ ነገር እንደው በደንብ አድርጌ ማውራት ሳይኖርብኝ አይቀርም። ክብር ለኢየሱስ ይሁን። ላልተማሩትና ለሚስቱት ምን ማለት ነው ወንድምቶቼ? ላልተማሩት ማለት ዕውቀት ለሌላቸው፣ ግንዛቤ ለሌላቸው፣ ግንዛቤ ሳይኖራቸው ድካም በሕይወታቸው ላይ ለሚጫወትባቸው፣ ግንዛቤ ሳይኖራቸው ኃጢአት ለሚያደርጉት ሊቀ ካህኑ ምን ይላል? ይራራል። እሱም ብቻ አይደለም፣ እያወቁም ደግሞ ለሚስቱት ምን ይላል? ይራራል። ማ? ሊቀ ካህኑ። ለምንድን ነው የሚራራው? እሱ ራሱ ደግሞ ድካምን የለበሰ ስለሆነ። እርሱ ራሱ ደግሞ ድካምን የለበሰ ስለሆነ። ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ይባረክ። ኧረ ሃሌሉያ። አራተኛውን ልንገራችሁ። የሊቀ ካህንነት እችን አንዴ የሆነች ፍሬም ላስይዝላችሁ ብዬ ነው። አራተኛው እንደዚህ ነው። ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ያቀርባል። ድካም አለበታ። ሊቀ ካህናት ሙሉ አይደለማ። ለምን? ከሰው የተመረጠ ነው እንጂ ሙሉ በሙሉ እግዚአብሔር አይደለም። ከሰው መካከል የተሾመ ነው እንጂ ሙሉ በሙሉ መለኮትነትን የለበሰ አይደለም። ስለዚህ ምን አለበት? ድካም አለበት። ድካም ስላለበት ለራሱ መጀመሪያ ምን ይላል? መስዋዕትን ያቀርባል። ለራሱ መጀመሪያ። አያችሁ፣ የብሉይ ኪዳን ሊቀ ካህናት እንደዚህ ነው የሚያደርጉት። መጀመሪያ ለራሱ መስዋዕት ያቀርባል። እንደው በጌታ እናንተ በደንብ አድርጋችሁ ስሙኝ ወንድምቶቼ። ለራሱ መስዋዕት ያቀርባል ማለት ምን ማለት እንደሆነ ታውቃላችሁ? ለራሱ ስለ ኃጢአት መስዋዕት ማቅረብ አለበት ማለት ምን ማለት እንደሆነ ታውቃላችሁ? እንደዚህ ነው። ምን ካላችሁት? የሆነች ነገር መግዛት የሚችልበት ገንዘብ ሊኖረው ያስፈልጋል። የሊቀ ካህንነት ተግባር ኪስንም ይጠይቃል ማለት ነው። እንዴት? ዕብራውያን መጽሐፍ ምዕራፍ 8 ቁጥር 3 የሚነግረን ይሄንን ነው። ስለ ራሱ ደግሞ ስለሚሰዋ አንዳች ሊያደርግ ይገባዋል። አንዳች ሊኖረው ያስፈልጋል። አያችሁ፣ በደንብ አድርጋችሁ ስሙኝ ወንድምቶቼ። አንዳች ሊኖረው ያስፈልጋል። ማ? ሊቀ ካህኑ። ገንዘብ የሌለው ሊቀ ካህን መሆን አይችልም። የሆነች ነገር የሌለ ለምን ከተባለ ወይ ኮርማ ነው የሚያመጣው፣ ወይ ወይፈን ነው የሚያመጣው፣ ወይ በግ ነው የሚያመጣው፣ ወይ ፍየል። የሆነ የሚሰዋ ነገር ይዞ መምጣት አለበት። ይዞ መምጣት ስላለበት የሚሰዋ ነገር የሆነ ነገር ለራሱ ደግሞም ለቤተሰቡ ሁሉ ካስተሰረየ በኋላ ከሰዋ በኋላ ነው የሕዝቡን ሰውቶ ወደ ቅድስትና ወደ ቅድስተ ቅዱሳን ይዞ የሚገባው። ስለዚህ እነዚህ አራት መሰረታዊ ነገሮች አሉ። አምስተኛውን ልንገራችሁና የሊቀ ካህንነትን ተግባር እንለፈው። አምስተኛው በእግዚአብሔር የተጠራ መሆን መቻል አለበት። መጽሐፍ የእግዚአብሔር ቃል የሚናገረው ይሄን። እኔ እዚሁ ላይ ነው ዛሬ ዕብራውያን 5 ላይ ነው እሽት አድርጌ ማወራችሁ። 20 ደቂቃ ብቻ ስጡኝ። እንደዚህ ይላል መጽሐፍ የእግዚአብሔር ቃል ቁጥር 4 ላይ እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። ሊቀ ካህናት ምንድነው? በእግዚአብሔር የተጠራ ነው። በእግዚአብሔር ያልተጠራስ ሊቀ ካህናት ሊሆን አይችልም። በምን? በብሉይ ስርዓት ነው ወይ?
አይደረግም። ለምን ከተባላችሁ ይኸውላችሁ መጽሐፍ ቅዱስ የሚያስተምረን ትምህርት አለ። ምን ካላችሁኝ በእግዚአብሔር ሳይጠሩ ባላቸው የነገስትነት ወንበር ባላቸው ተሰሚነት ሊሰው የሞከሩትን እግዚአብሔር ሲቀጣቸው ትመለከታላችሁ። ለምሳሌ ኦዚያን ሁለተኛ ዜና መጽሐፍ ምዕራፍ 26 ላይ ኦዚያን እግዚአብሔር የንግስናን ድል ሲሰጠው እግዚአብሔር በአገሮቹ ሁሉ ላይ በጦርነት ሲያሸንፍ ምን አደረገ? ገባና መስዋዕትን አቀረበ። ከዛስ ወዲያው በለምጽ ተመታ። ለምን? he the king not the priest ንጉስ ነው እንጂ ካህን አይደለም። ስለዚህ እግዚአብሔር ቀጣው። ኦዚያን ሞተ። ኢሳይያስ 6 ሁላችሁ ንጉስ ኦዚያን በሞተበት ዓመት እግዚአብሔርን አየውታል። እግዚአብሔርን ሊከልል የወደደው ሰውዬ ዞር ሲል አየ፣ እግዚአብሔር ተገለጠ። አረ ሃሌሉያ! ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ይባረክ። አያችሁ ወንድሞች፣ እሱ ብቻ አይደለም። ኢዮሮብዓምን ማየት ትችላላችሁ። የእግዚአብሔር ቃል አንደኛ ነገሥት መጽሐፍ ምዕራፍ 12 ላይ ኢዮሮብዓም መሰዋት ጀመረ። ያ የእግዚአብሔር ሰው መጣና እንደዚህ አለው፣ መሰዊያው እና ተናገረ። ሲናገር ኢዮሮብዓም ይሄንን የእግዚአብሔር ሰው እንዲይዙት ያዙት ብሎ እጁን ሲዘረጋ እጁ ደርቃ ቀረቻል። እግዚአብሔር ያልጠራው ሰው ሊሰዋ አይገባም። እግዚአብሔር ያልመረጠው ሰው ሊሰዋ አይገባም። if he is not the chosen አይቻልም ሳክሪፋይ ማድረግ። እግዚአብሔር የሚቀበለው ነገሩን በምን ነው? በመረጠው በዛ አካል፣ በጠራው በዛ አካል። ኢየሱስ ለዘላለም ይባረክ። አረ ሃሌሉያ! ሳኦልን ታውቃላችሁ እንዴት እንደሆነ? አንደኛ ሳሙኤል መጽሐፍ ምዕራፍ 13 ላይ ሰዋ፣ ሰዓቱ ደረሰ ብሎ ሳሙኤል ገና ሳይመጣ ሰዋ። ሳሙኤል በመጣ ጊዜ ዋው ጥሩ አደረክ ካለው እንዴ አሪፍ ነው በርታ፣ ሁሉ ጊዜ እኔ ስቀር አድርጋለሁ። ኖ የተሰጠው የንግስና ወንበር ነው እንጂ የፕሪስትነት አይደለም። ስለዚህ ልብሱን ሲይዝ ሳሙኤልን ልብሱ ተቀደደ። መንግስት ዛሬ አለ ተቀደደች። ለእግዚአብሔር በሆነው ነገር ሁሉ ላይ የተሾመው ሰውዬ በእግዚአብሔር የተጠራ ሊሆን ይገባል። የቆሬ ልጆችን ታውቃላችሁ? ዘልቁ መጽሐፍ ምዕራፍ 16 ተሰንጥቃን ያወጣቻቸው ለእግዚአብሔር በእግዚአብሔር ያልተጠሩ ሰዎች የእግዚአብሔርን መስዋዕት ሊሰዋ አይገባም ብሎያት ኪዳን መጽሐፍ ቅዱስ የሚያስተምረን ይሄንን። ክብር ለኢየሱስ ይሁን። እኔ አሁን በቃ ጨረስኩኝ። ኢየሱስ ለዘላለም ይባረክ። ምንድነው ኳሊፊኬሽን ዘርዝረ ነው እንደሚጨርሰው ካላችሁኝ እንዲህ አይነት ነው እንደ ብላ አዎ። እና አሁን አላህ ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ይባረክ። ከጎናቸው ያለውን ነካ አድርገውና ያንተ ሊቀ ካህን ኢየሱስ ይባላል በሉ። አረ ጨምሩና ሊቀ ካህናችን ኢየሱስ ነው በሉት። ሊቀ ካህናችን ኢየሱስ ነው በሉት። አረ ሃሌሉያ! ቁጥር 5ን እናንብበው ጮክ ብለን በተቀመጣችሁበት። ቁጥር 5ን እስቲ ጮክ ብላችሁ 1 2 3 እንዲሁ ክርስቶስ ደግሞ በቃ እስከዛ አንዴ እንድገም። እንዲሁ አላላችሁልኝም? 1 2 3 እንደገና እሺ ሊቀ ካህናት ሊሆን ራሱን አላከበረም። ሃሌሉያ! ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው። ወንድሞቼ እንደዚህ ልበላችሁ ስሙኝ። የብሉያት ሊቀ ካህናት በሙሉ እያንዳንዳቸው ከሰው ተመርጠው ለእግዚአብሔር ስለ ሰው የተሾሙ ለእግዚአብሔር በሆነው ነገር ላይ የተሾሙ ስለ ኃጢአታቸው ስለ ራሳቸው መስዋዕትን የሚያደርጉ በእግዚአብሔር የተጠሩ ናቸው። ወንድሞቼ ይሄን ነገር ልብ ብላችሁ ስሙኝ። እግዚአብሔር አምላክ አሮንን ሲመርጠው እግዚአብሔር አምላክ ከሌዊ ነገድ አሮንን ሲመርጠው አሮን ብሎ ጠርቶት አንተ እንደዚህ ነህ ሊቀ ካህናት አላለው። በሙሴ በኩል ነው ለአሮን የተነገረው። በሙሴ በኩል ሙሴ አቤት ሂድ አሮንን መርጬዋለሁ፣ ከዛስ ሊቀ ካህናት ይሆንልኛል፣ ለካስ እንደዚህ ይሆንልኛል። ኢየሱስ ጋር ግን እግዚአብሔር እንደዛ አይደለም ያደረገው። በሰንበዲ በኩል አይደለም ያደረገው። እንደዚህ ነው ያለው፣ አንተ ልጄ ነህ። አይ ሃሌሉያ! አንተ ልጄ ነህ ብቻ አይደለም እና ሊቀ ካህናት ሊሆን አያቲ ላባሳካሞ ኢየሱስ ለዘላለም ይባረክ። የተወደዳችሁ እንዲሁ ክርስቶስ ደግሞ እኔ አይላፍ ይሄንን ቃል እያነበብኩኝ እቺን ፓርት ወደድኩ። እንዲሁ ክርስቶስ ደግሞ እንዴት
ከላይ እንደተዘረዘረው እንዲሁ ከላይ እንደተወራው እንዲሁ ከሰው መካከል ተመርጦ ነው ኢየሱስ? አዎ። ስለ ሰው የተሾመ ነው? አዎ። ለእግዚአብሔር በሆነው ነገር ላይ የተሾመ ነው? አዎ። ስለ ራሱ መስዋዕት ያቀርባል? አይ ስለ ራሱ መስዋዕት አያቀርብም። እና እንዴ በእግዚአብሔር የተጠራ ነው? አዎ። የሚያጓድለው ምንድነው? ኢየሱስ አምጥቶ የሚሰዋው የለውም። ራሱን ሰውቶ ገብቷል። ራሱን ሰውቶ ገብቷል። ወንድምቶቼ ኧረ ሃሌሉያ! እኔ ከዚህ ጉባኤ የጮኸ ሊቀ ካህኔ ኢየሱስ ነው በሉኛ። ጮክ ብላችሁ ልቀቁ። ሊቀ ካህኔ ኢየሱስ ነው በሉኛ። ከጎን ላለው ነቅነቅ አድርገውና ሊቀ ካህናችን ኢየሱስ ይባላል በሉ። በእግዚአብሔር የተሾመ በእግዚአብሔር የተጠራ አንተ ልጄ ነህ የተባለ እኔ ወልጄሃለሁ የተባለ እኔን ትተካኛለህ የተባለ እኔን ትመስላለህ የተባለ በእኔ ሙላት ልክ ነህ የተባለ አንተ ድካም የለብህም የተባለ ነውር የለብህም የተባለ ኃጢአት የለብህም የተባለ መስዋዕት መሆን ትችላለህ የተባለ ሊቀ ካህኔ ኢየሱሴ ሊቀ ካህኔ ኢየሱሴ ጠበቃዬ ወይኔ 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 አለልኝ በሰማይ ለነፍሴ ሊቀ ካህኔ በይዋ ሊቀ እሺ የካሊቫታካስ ጠበቃዬ ኢየሱሴ አለልኝ በሰማይ ለነፍሴ። እቺ ነገር ልንገራችሁ። ዮም ኪፐርን ታውቁታላችሁ? ዮም ኪፐር የሚባል የአይሁድ ባህል አለ። ይሄ ባህል ምን እንደሆነ ልንገራችሁ። ሊቀ ካህኑ በዓመት አንድ ጊዜ የሕዝቡን ሁሉ ኃጢአት ለማስተሰረይ ወደ መቅደሱ ይመጣል። በጌታ ስሙ እንደው እናንተ ተወደዳችሁ ወደዛ ይመጣና ከዛስ በኋላ ካላችሁ ከየነገዱ ሶስት ሰው ወደ መቅደሱ ይመጣል። ከዛ ደሬስት ያሉት ወይንም ሌሎቹ ከዛ ወደ ኋላ ይቀሩና ህዝቡ ሁሉ በጾም በጸሎት ሆኖ ሊቀ ካህኑን ምን ያደርጋል መሰላችሁ? እግሩ ላይ ወይ ሰንሰለት ወይ ገመድ ያስርና ወደ ቅድስተ ቅዱሳን የሰዋውን በግ ደም ይዞ እንዲገባ ያደርጉታል። ስሙኝ፣ ይሄ ስርዓት በእስራኤል ዮም ኪፐር ይባላል። ይዞ ይገባና ከዛ የመርጨት ስርዓቱን ማድረግ ይጀምራል። የየነገዱን ስም እየጠራ የመርጨት ስርዓት ያደርጋል። ይኸውላችሁ በደንብ አድርጋችሁ ስሙ። ሰዎቹ ውጭ ቆመው ሰውየው ውስጥ ገብቶ ገመዱን እንዲህ ያደርጋሉ፣ ቼክ ያደርጋሉ። ለምን እንደሆነ ታውቃለህ? እግዚአብሔር ከቀሰፈው እዛው ስለሚሞት ኔክስት ምንም አይነት ምህረት የለንም ማለት ነው የሚሉት። የሚጠብቁት ሊቀ ካህኑን በጣም በታላቅ ሁኔታ ውስጥ ሆነው ነው የሚጠብቁት። በጣም በታላቅ ሁኔታ ውስጥ ሆነው እንደ ተራ ነገር አይደለም የሚጠብቁት። ይመጣል እያሉ ይጠብቃሉ። ቼክ ሲያደርጉት ጎተት ካደረገ ገመዱን አለ ማለት ነው። ቼክ ሲያደርጉት ዝም ካለ ምንም አማራጭ የላቸውም። የሞተውን ሊቀ ካህናቸውን ጎትተው ወደ ደጅ ያወጡታል። እና እስካላችሁኝ እዛ ሆኖ ራይቶ ምን ብሎ በሰላም ሲወጣ እስራኤል በሙሉ ከበሮ ያነሳና መደለቅ ይጀምራል። ለምን ካልከኝ ደኔክስ ሲዝን ይላል እና እግዚአብሔር ምን ብሎና ተቀብሎና የሚወልዱ ሰዎች ያልወለዱ ሰዎች ይወልዳሉ። እርሻው እህልን ይሰጣቸዋል። በጦርነት ሜዳ ይወጡና ያሸንፋሉ። በጣም ኃይለኛ ድል ይሆንላቸዋል። ከዛስ እየመቱ ከበሮ ለእግዚአብሔር ምን ይላሉ? ይጨፍራሉ። በእግዚአብሔር ፊት ይንጓደዳሉ። ወዲያ ወዲህ ይላሉ፣ ይዘላሉ። በጣም ኃይለኛ ሴሌብሬሽን ያደርጋሉ። ተጠራጥረው ኃይለኛ ሴሌብሬሽን ያደርጋሉ። ወይ ይሞታል ወይ አይሞትም ብለው፣ ወይ አለ ወይ የለም ብለው፣ ወይ ይመጣል ወይ አይመጣም ብለው፣ ሲመጣ ደስታቸውን ይገልጣሉ። በእጅ የተሰራችው ድንኳን ውስጥ የገባው ሰውዬ እንደዚህ ከሆነ የኔና ያንተ ጌታ የኔና ያንቺ ጌታ የራሱን ደም ይዞ ወደ ሰማይቱ ቅድስት ድንኳን ወደ እግዚአብሔር ማደሪያ ካማራፋ ሳካታ ይመጣል ብዬ
ኢየሱስ ክርስቶስ ይወላችሁ ኢየሱስ ክርስቶስ ማለት ኢየሱስ ክርስቶስ ከሌዊ ነገድ አይደለም። እንደምታውቁት ሁላችሁም ከዳዊት ቤት የይሁዳ ነገድ ነው። ኢየሱስ ክርስቶስን አይ ብቁ አይደለም እንዳይሉት በጣም የሚገርማችሁ በሰማይ የሚቆም በሰማይ በእግዚአብሔር ፊት የሚቀመጥ በዙፋኑ ላይ የተቀመጠ ሊቀ ካህናት ይሆን ዘንድ በምድር ተሰዋ፣ በምድር ለኛ ዋጋ ከፈለ። መስቀል የሚነግረን ይሄንን ነው። መስቀል የሚያወራን ይሄንን ነው። ማንም የማይከፍለውን ከፈለው፣ ማንም የማያደርገውን አደረገው፣ ማንም የማይሰጥን ሰጠ። አንተ እዚህ ጋር ቆመ መስቀልን ስታይ እንደዚህ ነው። በእግዚአብሔር ቀኝ ቆመሃል፣ በእግዚአብሔር ቀኝ ተቀምጠሃል። አይ ኢየሱስ 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 ወንድሞቼ የጌታ ኢየሱስ ክርስቶስ ሊቀ ክህነት ከአሮን ልቆ ዕብራውያን ጸሐፊ ሲነግረን ከመልከጼዴቅ ጋር አስተያይቶ ደግሞ ያወራልናል። መልከጼዴቅ የሚባለው የሰላም ንጉስና የጽድቅ ንጉስ የተባለው ዕብራውያን 7 ቁጥር 1 ላይ ያ የተባለው የሁለቱም አይነት ንጉስ የሆነ አብርሃም ሕግ ከመሰጠቱ በፊት በአብርሃም ዘመን የነበረው ሰውዬ ያ ሰውዬ አብርሃም እልፍ የሆኑትን ዘርፎ ወይንም ደግሞ አሸንፎ በመጣ ጊዜ አውጥቶ አስራትን የሰጠው ዘፍጥረት መጽሐፍ ምዕራፍ 14 ዳዊት በመዝሙሩ 110 ቁጥር 4 ላይ እንደ መልከጼዴቅ ሥርዓት ለዘላለም ካህን አለ፣ ደግሞም በመሐላ አጸና፣ አይጸጸትም ተብሎ የተነገረለት ያ ሕግ ከመሰጠት በፊት የነበረ በንጽህና የተገለጠ ሰው መጽሐፉ ሲነግረን እንደዚህ አለ፣ እንደ መልከጼዴቅ ሹመት አንተ ለዘላለም ካህን ነህ፣ ዙፋኔን ማንም አይወርስም። ስለማ ስለ ኢየሱስ ዙፋኔን ማንም አይወርስም። መንግስት ያንተ ነው፣ ክህነትም ያንተ ነው። ብዙ ሊቀ ካህናት ከመቅደስ ውስጥ ገብተው ቆመዋል። ኢየሱስ ግን የእግዚአብሔር መቅደስ ገብቶ ተቀምጧል። ያይ ተቀምጧል። የቆመ ሳይሆን የተቀመጠ ሊቀ ካህናት አለ። ምን ማለት ነው? ስራውን ጨርሶታል፣ ሁሉም ፈጽሞታል። ታትስ ዋይ ምን አለ? ተፈጸመ። ፖይንት ሁለት ነገር ልናገር። የመጀመሪያ የኢየሱስ ክርስቶስ ክህነት ሊቀ ካህንነት የተወዳደረው ከመልከጼዴቅ ጋር። ሁለተኛ ያው ጌታ እግዚአብሔር አምላክ እኮ አንተ ልጄ ነህ ብቻ ሳይሆን ያለው እንደ መልከጼዴቅ ሹመት ለዘላለም ምንድነው ካህን ነህ። ይኸውላችሁ ሁለት ነገር ብቻ ልጨምርላችሁ የኢየሱስ ክርስቶስን ሊቀ ክህነት የሚናገር። የመጀመሪያው ጊዜያዊ አይደለም፣ ዘላለማዊ ነው። የኔና ያንቺ ሊቀ ካህናት በአመት አንድ ጊዜ አይደለም። ዮም ኪፐርን አንጠብቅም። ዮም ኪፐርን አንጠብቅም። አንድ ቀን አንጠብቅም። አመት አንጠብቅም። የዘላለም ሊቀ ካህናት አለ። የበለጠ ሊቀ ካህናት አለ። ጀግና የሆነ ሊቀ ካህናት አለ። በራሱ ደም ያስገባ ሊቀ ካህናት። ይኸው እግዚአብሔር ምስክሬ ፓስተር ምን ያስደስታል አትለኝም? ተንብዬ ሰዎች ሲሳካላቸው ደስ ይለኛል፣ ግን ያን ያህል ደስ አይለኝም። የእውነቴን ነው የምልህ። ኢየሱስን የሰበኩ ቀን፣ ስለ ኢየሱስ ያወራው ቀን፣ በእውነት ነው የምላችሁ። ሂሪቲ እዚህ ሚስቴ አለች። ስለ ኢየሱስ የሆነ የሚበላኝ ነገር አለ፣ ውስጤ የሚቆጠቁጠኝ ነገር አለ። ምን ይዘህ ተነሳ? ምንም። ግን ጌታ ኢየሱሴን የማወራው ርዕስ አለኝ፣ የማይደበዝዝ ርዕስ አለኝ፣ ሁልጊዜ የምናገረው ርዕስ አለኝ። ዘላለም ሊቀ ካህን የሆነኝ አለ። ወንድሞቼ የአንድ ጊዜ አይደለም፣ ስማኝ፣ የአንድ ጊዜ አይደለም። አንተ ወይ ተወደዳችሁ እንደዚህ ብዬ ልንገራችሁ፣ በጌታ እንደዚህ ብዬ ልንገራችሁ። ሊቀ ካህናት የሆኑ በሙሉ በብሉያት ያራሩ አሉ። ኤሊ አራራም። አንቺ ሴት ስካርሽ እስከ መቼ ነው አለ። ኢየሱስ በዚህ ጊዜ ቢመጣ ስካርሽ አይልሽም። አሁን እዚህ ጋር ቢቆም ስካርሽ አይልሽም። ምንድነው አንቺ እንደዚህ አይልሽም። ልጄ ደሜ እኮ ፈሶልሻል፣ ራሴን ሰውቼልሻል። እውነተኛ የሚራራ ሊቀ ካህናት፣ እውነተኛ የሚራራ ሊቀ ካህናት። ፓስተሮች ዞር ሲሉ ዞር የማይል፣ ነቢያት ሲተውን የማይተው፣ ህብረታችን ሲረሳን የማይረሳን እውነተኛ ዘላለማዊ ሊቀ ካህናት ማን ይባላል? ማን ይባላል? ማን ይባላል? ስሙኝ፣ ዘላለማዊ ነው።
ጊዜያዊ አይደለም። ዘለቄታዊ ነው። ለአንድ ጊዜ አይደለም። የማይሻር ነው። የማይሻር ነው። የማይሻር ነው። የጌታ ኢየሱስ ክርስቶስ ሊቀ ካህናት ሞት አያላሰው። ስማኝ፣ አሮንን ሞት ይዞታል። አልዓዛርን ሞት ይዞታል። ኤሊን ሞት ይዞታል። ሳሙኤልን ሞት ይዞታል። ዳዊትን ሞት ይዞታል። ሙሴን ሞት ይዞታል። ሞት ያልያዘው ዛሬም በአብ ቀኝ አለ። ዛሬም በዙፋኑ ላይ የተቀመጠ የማይሞት ሞትን ደርምሶ የተነሳ ሞትን አሸንፎ የተነሳ ያስታረቀኝ ከአባቶ አማላጅ የሆነልኝ ስለ ኃጢአቴ ጥብቅና በፊት የቆመልኝ የኢየሱስ ደም ዛሬም ትኩስ ነው። ዛሬም ትኩስ ነው። አማላጄ ነው የጌታዬ ደም ዛሬም ትኩስ ነው። ዛሬም አንድ ሰው ይልቀቅና እስቲ ዘላለማዊ ነው ይበለኝ። ተው፣ ለአንድ ቀን ነው፣ ለሁለት ቀን ነው፣ ለአንድ ዓመት ነው፣ ለቡቃያ ጊዜ ነው፣ ክረምት ብቻ ነው፣ በጋ ብቻ ነው፣ የኔ ዕድሜ ብቻ ነው። ለመቼ ነው? ለመቼ ነው? ለመቼ ነው? ስማኝ፣ እግዚአብሔር አንተ ልጄ ነህ ያለው የሚገርም ከማርያም ሲወለድ አይደለም። እግዚአብሔር አንተ ልጄ ነህ ያለው ከሞት ሲነሳ ሐዋርያት መጽሐፍ ምዕራፍ 13 ቁጥር 34 ላይ አንብብ። ከሞት በተነሳ ጊዜ አለ አንተ ልጄ ነህ። እኔ ዛሬ እግዚአብሔርን ሞት አይዘውም። እግዚአብሔርን መቃብር አይዘውም። ኢየሱስን መቃብር አልያዘውም። ኢየሱስን ሞት አልያዘውም። ዘላለማዊ ሊቀ ካህናችን ዘላለማዊ ነው ስንል የእግዚአብሔር ልጅ ነው እያልን ነው። ዘላለማዊ ነው ስንል ስማ ክህነቱ አይለወጥም እያልን ነው። ዘላለማዊ ነው ስንል ዘወትር በሕይወት ይኖራል እያልን ነው። ዘላለማዊ ነው ስንል ፈጽሞ የሚያድን ነው እያልን ነው። ዘላለማዊ ነው ስንል ከሰማያት ከፍ ያለ ሊቀ ካህናችን ነው። እያንዳንዱ ሊቀ ካህናት በብሉይ ከሰማይ በታች ነው። ከሰማይ ብቻ አይደለም፣ ከምድር ከመሬት በታች ነው። የኔና ያንቺ የኔና ያንተ ዕብራውያን መጽሐፍ ምዕራፍ 3 ምዕራፍ 8 እንደሚናገር ከሰማያት ከፍ ያለ ከምን ከሰማያት ከፍ። እኔ እኮ የገረመኝ ምን እንደሆነ ታውቃላችሁ? የጌታ ኢየሱስ ክርስቶስ ስሙኝ፣ በእስራኤል መንደር ያሉ አይሁዳውያን የሆኑ ሊቀ ካህናት ለሕዝባቸው ብቻ ነው። ለዛው ለአይሁዳዊ ብቻ ነው። ይሄን በደንብ ስሙኝ፣ ለአይሁዳዊ ብቻ ነው። ስማ፣ የኢየሱስ ክርስቶስ ሊቀ ካህናት ለአይሁድ ብቻ መሰለ አይደለም፣ ለዓለም ሁሉ። ስማ፣ አሮን አይጠቅምም፣ የሚጠቅም ኢየሱስ ነው። ሙሴ አይጠቅምም፣ የሚጠቅም ኢየሱስ ነው። ለምን ካልከኝ እሱ ለዓለም ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር እሱም ብቻ አይደለም። ስማኝ፣ አሮን ቢሞት ለህዝቡ ነው የሚሞተው ወይንም ህዝቡ ነው የሚቀርበት? የአሮን ልጅ አልዓዛር ቢሞት ህዝቡ ነው የሚቀርበት? እንደዚህ ያለ በጣም የሚገርምህ መጽሐፍ የእግዚአብሔር ቃል ሲናገር ምዕራፍ 7 ላይ ሲናገር እንደዚህ ያለ እንዳይኖሯል ሞት ከልክሏቸዋል። እንዳይኖሩ ሞት ከልክሏቸዋል። ሞት የሚባል ገደብ ኖሮባቸዋል። ሞት የሚባል አስቆሞቸዋል። ሼና ታካ መጽሐፍ ሲናገር እንዲህ አለ፣ ሄና ታካ ካህናት የሆኑ ብዙ ናቸው፣ እርሱ ግን ሞት ያልያዘው እርሱ ግን አንድ ሰው ይጩና እርሱ ግን ይበለኛ። ኢየሱስ ግን በለኛ። ኢየሱስ ግን በእኛ እንደዚህ ነው። እርሱ ግን አለ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። የማይለወጥ ዘላለማዊ የሆነ ክህነት ያለው። ስለዚህ የዘላለም ነው ክህነቱ። የማይነወጥ ክህነት አለው። እሱም ብቻ አይደለም፣ እነርሱንም ሊያማልድ ዘወትር በሕይወት ይኖራልን። ኢየሱስ ለዘላለም ይባረክ። ክብር ለኢየሱስ ይሁን።
ልጨርስላችሁ በቃ የኢየሱስ ክርስቶስን ሊቀ ክህነት ለየት የሚያደርገው ምንድነው? ኤላቲ ማሮቮ ሾኮቶስ ቅድም እንደነገርኳችሁ ብዙ ሊቀ ካህናት በእስራኤል መንደር ተመላልሰዋል፣ በእስራኤል መንደር ኖረዋል። ሁሉም ገብተው የሚገርም ቆመው ነው የሚወጡት። አንድ ግን ቁጭ ያለ ሊቀ ካህን አለ። የጨረሰ ሊቀ ካህን አለ። የጨረሰ ዳግመኛ የማይሞት ዳግመኛ መስዋዕት የማይሆን አንድ ጊዜ ለሁሉ ጊዜ የሆነ አንዴ ሰጥቶ ሁሉን ያዳነ አንዴ ባደረገው በሁሉ ላይ ባለስልጣን የሆነ መጽሐፍ የእግዚአብሔር ቃል የሚነግረን ነው። ዕብራውያን መጽሐፍ ምዕራፍ 8 ቁጥር 1 ከተናገርነው ዋና ነገር ይሄ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። አሮንን አይመስልም፣ አልዓዛርን አይመስልም፣ ኤሊን አይመስልም፣ ሌዊን አይመስልም። ማንን ነው የሚመስለው? እግዚአብሔርን። ሊቀ ካህኔ ኢየሱስ ጠበቃዬ ኢየሱስ አለልኝ በሰማይ አለን። we have the high priest ከሰማያት ከፍ ያለ ሰማያትን ሰንጥቆ የገባ የትኛውም የሰማይ ክልል ያልከለከለው አትገባም ያላለው ያልያዘው ቺን ልንገራችሁና ልጨርስ። ቬናታ ካማስ የቆማችሁ እንደቆማችሁ ኃይለኛ የእግዚአብሔር ክብር ሲመጣ ያያየው አንዳንዶች በእውቀት መንፈስ፣ አንዳንዶች በመገለጥ መንፈስ እግዚአብሔር ዛሬ የሚዳስሳቸዋል።